ስለዚህ የመጀመሪያ ስራ የውበት ናሙና ነው በራስ ከከቨር ሙዚቃው በኋላ የሰራው ማለት ነው በጣም ጥሩ ከዛ በኋላ ነው እንግዲህ ያገውኛው የተሰራው እንት ነው ከዛ በኋላ መቼ ነበር እስኪ አስተዋውሰኝ ቀርጻውም እዚህ ባህር ዳር ክሊፑን ያያዩት ነበርና ያገውኛው አዎ አሁን በሁለት ወር ምናምን ቢሆነው ነው የተሰራና እዚህ ባህር ዳር ነበር የቀረጻ ስራው ሚክሲንጉን ሰው ለሰው ነው የሰራው ሚክሲንግና ማስተሪንጉን በዳይሬክቲንጉ ሚሊዮን ዳምጤ ነው ይሄን ይመስላል ያገውኛ ሰራቲን ትርጉሙ ምን እንደሆነ ተነግረኝና እንደው እዛ አካባቢ መተከል እንጅባራ ቻግኒ አካባቢ ያሉ ሰዎች ቋንቋውን የሁለቱም የመወራረስ ሁኔታ አለና እንደው አንተስ ቀጣይ በሌሎች ስራዎች ላይ እንደዛ አይነት ስራዎች ላይ አዊዞን ብዙ ጸጋዎች አሉት ብዙ ባህል አለውና ሌሎች ስራዎችንስ እንጠብቅ እንዴት ነው በሚገባ ትርጉሙ ማለት እዛ ማህበረሰብ ውስጥ ምን አለ መሰለ ደስ የሚለው እዛ ለተፈጥሮ ቅርብ ነህ ተገደህ ለተፈጥሮ ቅርብ ትሆናለህና አገዎች ጋር የሆነ የወፍ ቋንቋ አለ ያ ምን እንደሆነ ታውቃለህ ታሙና ምትል ወፍ አለች ጫካ ውስጥ ሆነ እሷን ከሰማህ ወይ አውሬ ይመጣል ወይ ሰው ይመጣል የሆነ ነገር ይከሰታል ዝግጁ መሆን መቻል አለብህ ታሙና የምትለው የወፍ ድምጽ ለዚህ ዜማ መሰራት ምክንያት ሆነች ማለት ነው እኔ ወደ ናፈቋት ቆንጆ ቀየርኩት ማለት ነው ቲንቱዋ ብሎ ይጀምራል ማለት ነው ኢንትሮ ቲንቱዋ ማለት መጣች እንደማለት ነው መጣች ማለት ነው መጣች ማለት ነው ቲንቱዋ እንሳይቲና ቲንቱዋ እንሳንደረከና ቲንቱዋ አይኔ ሞኔ ስለዚህ መጣች የሚለውን ትርጉም ያለው ማለት ነው እንደው በቀጣይም አማራ ክልል እንደምታደርጉ ነው ብዙ ባህል ጸጋ ያለበት አካባቢ ነውና እንደ አይነት ያልተለዩ ብዙ ያልታወቁ ባህሎችን በእንደዚህ በሙዚቃ ስራዎች በቀጣይ እንዴት ነው ምን እንጠብቅ በቀጣይ ብዙ የሚሰሩ ስራዎች አሉ እንዳልኩህ ያደኩበት ማህበረሰብ የብዙ ጸጋዎች ባለቤት ነውና ሽናሾች ማህበረሰብ ላይ የርቅ ስርዓታቸው አለ እዛ ውስጥ በቲያትር ወይም ደግሞ በዘፈን ውስጥ መስራት ፈልጋለሁ በጣም ያልተነካ የሚገርም ጥልቅ የሆነ ባህል አላቸው ጉምዝ ውስጥ በተመሳሳይ እንደዚሁ እጅግ የሚገርም ደስ የሚል ያልተነካ ብዙ እንትን አለና ጉምዘኛው ሽናሸኛው ላይና ሌሎችም ብሔሮች ላይ እያሰብኩበት ነው ምናልባት አዲሱ አልበም ላይ እነዚህ ይካተታሉ ብዬ አስባለሁ የመጀመሪያውን ስራ እዛ የከፈልኩት መስዋዕትነት ጋር አይነጻጸርም አሁን ቀለል በልምድም በብዙ ነገር መታረመው ነገር አለ አይደለ እና የመጀመሪያውን ስሰራ 2-3 አመት ፈጅቶብኛል ይሄኛውን ስራ ግን ያን ያህል ጊዜ አልፈጀም ተዋወቅነው እኔ ሞጣ ሰራ ስለነበር እሱ መርጦ ለማርያም ይሰራ ስለነበረ ደብረ ማርቆስ ውድድር ላይ ነው ተዋወቅነ ግንኙነታችን ያኔን ይመስላል እና በጣም መድረክ ይተውን ነበርና ስላባይ ነበር የሆነ ቲያትር ይዞ የመጣ ደስ የሚል ነገር ስለነበረው ጣርቼ ነው የተዋወቅነ ያው ግንኙነታችን ያን ይመስላል ከነሱ ያሉትን የተወሰኑ አማተሮች ይዘን ከኛ ጋር የተወሰኑ አማተሮችን ይዘን ወሎ
ምናምን ይዘን የሆነ ሙዚቃ ኮንሰርት አዘጋጅተን እንዞር ነበር። ከዛ በኋላ ግንኙነታችን ዳብሮ ብዙ ስራዎችን አብረን እንሰራ ነበር።